አስመስሎ ከመውደድ ራስን ሆኖ መጥላት ምርጥ ነገር ነው አይመስላችሁም? ራስን መሆን በራሱ ትልቅ ውበት ነው አይደል? ጊዜው ግን ኮፒ ለማድረግ ያመቻል። ሁሉም ሰው ሌላ ሰው ለመሆን ሲጣጣር ራስን ሆኖ መገኘት ትንሽ ወኔን ይጠይቃል። እውነታው ሁላችንም ወደዚች ምድር የመጣ ነው የራሳችንን ልዩ ነገር ይዘን ነው። እውነተኛው ውበታችን ያ ነገር መሆኑ ነው። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር ራሳችንን ብንሆን መልካም ነው። ራስን ለመሆን ግን ራስን ማወቅ ያስፈልጋል። አብዛኛዎቻችን ማን እንደሆንን አናውቅም። ለዛ ነው ራሳችንን ለመሆን ድፍረት ያጣ ነው። እኔ ማን ነኝ የሚለው ነገር ሁልጊዜም የምንጠይቀው ጥያቄ መሆን አለበት። ያኔ ትክክለኛ ማንነታችንን ካላወቅን በጠፋው ዓለም ውስጥ ኮፒ ሆነን እኛም እንጠፋለን። ስለዚህ እኛ ራሳችንን እንሆን። እንደ ራስ መሆን ምንም የሚያስደስት ነገር የለምና